አሁን ሌላኛውን ኮሚኒኬሽን እና ኮላቦሬሽን ቱል ለማየት እንሞክራለን። ፓድሌት ይባላል። ፓድሌት ኦንላይን ዳሽቦርድ ነው። ስለዚህ ፍሊፕ ቻርትን ተክቶ ብላክቦርድን ዋይት ቦርድን ተክቶ ልንጠቀምበት የምንችል ፕላትፎርም ነው። በቀላሉ ሳይን አፕ አድርገን አካውንት ክሬት አድርገን ፓድሌትን መጠቀም እንችላለን ማለት ነው። ፓድሌትን ለመጠቀም መጀመሪያ ላይ አካውንት ክሬት ማድረግ አለብን። ሳይን አፕ የሚለውን በመንካት የራሳችንን አካውንት ክሬት እናደርጋለን ማለት ነው። በማይክሮሶፍት ነው በጎግል ነው ብሎ ይጠይቃችኋል። በፈለጋችሁት በኢሜይላችሁ ሳይን አፕ ታደርጋላችሁ። ሜክ ሹር ሳይን አፕ ስታደርጉ ቲቸር የሚለውን ኦፕሽን ምረጡ። ፍሪ የሚለውን ኦፕሽን መምረጥም እንዳትረሱ ማለት ነው። ፔድ ቨርሽኖች ስላላቸው ፔድ ቨርሽኑን አትጠቀሙ። ከ3 እስከ 5 ፓድሌቶችን ክሬት ማድረግ እንችላለን በፍሪ አካውንት። ሲሞላብን ደግሞ እየቀነስን ወይንም ዲሌት እያደረግን አዳዲስ ክሬት ማድረግ እንችላለን። ስለዚህ እንደዚህ አይነት ፔጅ ይመጣልናል። ብዙ አይነት ጠቀሜታዎች አሉት። እናንተ ሌሰን ፕላን ለማዘጋጀት ሪዲንግ ሊስት፣ ሩብሪክ ብዙ ጠቀሜታዎች አሉት። ይሄ ፓድሌት ግን አሁን ፋውንዴሽናል የሆነውን ብላክ ቦርድ ወይንም ዋይት ቦርድ ክሬት የምናደርግበትን እንይ። አሁን ክሬት እያደረግኩ ነው ይህንን ኦንላይን ዳሽቦርድ። ይህንን የሚመስል ነገር ሰጠኝ። በስተቀኝ በኩል ሄድና ስም እሰጠዋለሁ። ለርኒንግ ጎል ሊሆን ይችላል። ለርኒንግ ጎልስ ከዛ ደን የምትለዋን እነካለሁ። ከዛ ለተሳታፊዎቼ እዚህ ጋር መጣና ሼር የምትል ሼር የማደርግበት ቦታ አለ ማለት ነው። እና እዚህ ጋር ሊንክ የምትለዋን እነካና እያችሁ ሊንክ የምትለዋ ጋር ነክቼ ኮፒ ሊንክ የምትለዋን ከነካ በኋላ በማንኛውም ፕላትፎርም ለተሳታፊዎቼ ይህንን ሼር አደርጋለሁ ማለት ነው። ሼር ሳደርግ ተሳታፊዎች ይህንን ሼር ያረኩትን ሊንክ ሲነኩት እቺን ፕላስ ሳይን በስልካቸው ላይ ወደ መካከል አካባቢ ናት። ፕላስ ሳይኗን ሲነኩ ለምሳሌ እንንካት። ሰብጀክት እዚህ ጋር አለ። ስሜን ልጽፍ እችላለሁ። እንቁ እዚህ ጋር ፎቶ ሼር ማድረግ እችላለሁ። ለርኒንግ ጎሌ ግሮው ኢን ኤድቴክ ሊሆን ይችላል። አቺቭ ኦር ጌት ማይ ፒኤችዲ ሊሆን ይችላል። የተለያዩ እኔ እንደ ጎል ያስኳቸውን ነገሮች ወይንም ትሬኒንግ ስፔሲፊክ የሆኑ ጎሎች ሊሆኑ ይችላሉ። እነዛን ነገሮች መጻፍ እችላለሁ። ከዚህም ባሻገር እንደ ግሩፕ ደግሞ ይህንን ፕላትፎርም ተጠቅመው ፕሬዘንት ማድረግ ይችላሉ ማለት ነው። ከጨረስን በኋላ ጽፈን በፎቶም ሌላም ኦዲዮም ማስቀመጥ እንችላለን። አፕሎድ ማድረግ እንችላለን። ዶክመንቶችን ፐብሊሽ እንለዋለን ማለት ነው። ፐብሊሽ ስንለው እዚህ ጋር ፖፕ አፕ ያደርጋል። ሊንኩን ያገኙ ሰዎች በሙሉ ይህንን ማየት ይችላሉ። እርስ በርስ መማማር ይችላሉ። አንዱ የአንዱን እያየ ኢንፎርሜሽን ሼር ማድረግ ይችላል ማለት ነው። እና ፋውንዴሽናል ቤሲክ የሆነው የፓድሌት አጠቃቀም ይህንን ይመስላል። እናንተ ደግሞ ሞር ኤክስፕሎር እያደረጋችሁ ስትሄዱ ብዙ ፊውቸሮች አሉት። አይ ቲንክ ፓድሌት ቀላል ፕላትፎርም ነው። ፕሊዝ ተጠቀሙበት። እዚህ ቻናል ላይ የተለያዩ ኤጁኬሽናል ቱሎችን እንደዚህ እናሳያለን። ስለዚህ ሰብስክራይብ ማድረግ አትርሱ። ኔክስት በሌላ ቱል እንገናኛለን። ቴንክ ዩ